ፓለው ሊዮኔል ሜሲ ፈርስት ሃፍም እኮ እንደዚህ ነው እንደዚህ ያልኩት ሜሲ ምርጥ ሆኖ በሱ ምክንያት ካለፋችሁ እለፉ ማንዬ እነዚህ ማይረቡ ተጫዋቾች ዛሬ ደንዝዘው ነበር ደንዝዘው አነቃቃቸው ምን እንዳረገ ልንገር ይሄ ሰውዬ ማን የዘንድሮ ዓለም ዋንጫ ይገባዋል ነው ማለት በቃ ይገባዋል ተረዳኛል 22 እኮ ሲጀምር አይበላም አርጀንቲና ዘረኛ ቡድን ምናምን እየጀመርኩኝና የሜሲ ብቃት ነው ያሳመነኝ አሁንም በሜሲ 100% ማን መጀመሪያ አሲስት አደረገ ሮሜሮ ከዛ ራሱ አገባላቸው ከዛ ማንነታቸውን አስታወሱ ነው ማለት ወይኔ ግብጽ በ10 ደቂቃ የሁለት ጎል ካምባክ ከሴኔጋል የባሰ ነኛው ደግሞ ከሴኔጋልም የባሰ ማን ለምን ሜሲ በ39 አመቱ ፈርስት ሃፍ አልገባውም ነበር አረብኛ ምናምን ስተወሩ ባለፈውም ሳውዲ አረቢያ ግራ አጋብቶት ነበር ሰከንድ ሃፍ ሃይድሬሽን ብሬክ ላይ የፈጠነ ማን አይፎን አውጣና ዱዋሊንጎን ዳውንሎድ ሲምፕል አረቢክ አክቲቬት አናገራቸው በአረብኛ ነው ብለ ወይኔ ጉዴ እኔ እናቴን ማን ይሄን ተጫዋች አለማድነቅ በጣም ከባድ ነው ማን እነዚህ ተጫዋቾች እኮ ማን ፕሪሚየር ሊግ ምናምን የሚጮቱ ተጫዋቾች እኮ እነሱ ማድረግ ማይችሉት ነገር እኮ ነው የሚያደርገው ተኝተው ነበር 2-0 አረብ 3-0 ይሸነፉ ነበር ገባር ከዛ እሱ እኔ እጅ አልሰጥም ብሎ የሆነ ፍንጭ ብቻ ሲያሳያቸው እነሱም ተነቃቁ ነው ምን 78 84 91 3-2 ወይኔ ግብጽ ነገርኩሽ እኮ መጀመሪያም ክሬዲቱ ለኢትዮጵያ ውሃ ስለሰጠችኝ ኢትዮጵያ ምናምን ነገር በያልኩሽ ሃይድሬሽን ብሬክ ላይ ምንም መግለጫ አልሰማውም ከሲሲ ስለዛ ጣልኩሽማ ወደ ቤት በቃ ምንም ማድረግ አይቻልም አንቺ አርኪሜዎስ ሰውዬ ማን ነው አንቺው ታመጪው አንቺው ታሮጩ የሚባለው ጨዋታ እንደዛ አይነት ነው የልብ የሰጠቻቸው ሲጀምር አርጀንቲና ነው እንጂ ለግብጽ የሉም ነው ማለት ያራዳ ልጆች ማለት ነው ነገር ግን በስተመጨረሻ ያው አርጀንቲና ተጋርሎና አርጀንቲና አቅ ነው መሲኒ ዘ ደግሞ ምን ሊጠበቅ ይችላል የሚጠበቅ ነው አንድ አሲስት አንድ ጎል አድርጎ ያው ምንም ፔናልቲ ቢስትም ማለት ነው ያራዳ ልጆች ማለት ነው በሚገባ አርጀንቲና ወደ ቦታዋ አለፋለች ማለት ነው ቦታቸውና ደረጃቸውን አስጠብቀው ሊዮኔል ሜሲ ከጨዋታው መጠናቀቅ በኋላ ሲያለቅስ ተመልክተናል ማለት ነው ምንም ጥያቄ የለውም የደስታ እንባ ነው ማለት ነው ይሄ ከአንድ ቡድን የሚጠበቅ ነው ሳይታክቱ 90 ደቂቃ ያላቸውን ሁሉ አፍስሰው የሚጫወቱ ቡድኖች እንደዚህ ውጤታማ ይሆናሉ ማለት ነው ያራዳ ልጆች ሐሳብ አስተያየት እናንተ ነው ሼር ኮፕሊንክ ይደረግ ይመቻችሁ በስማ ምን አይነት ጨዋታ ነው ያየነው ምንድነው ኢጂፕቶች ሁለት ባሩ እየመሩ ማን ሊያልቅ ሲል ጨዋታው ፊሽካሊ ነፋ ሲል አርጀንቲና አፈር ልሷል ተነሳም አውት ኦፍ ኖዌር ማን ምን አይነት በረኛ ነው ያላቸው ፔናልቲ መለሰላቸው ጨዋታ ላይ ስንት ሴቭ እያደረገ ነበር ማን ቀድሞ ነበር ኢጂፕቶች የሚገባባቸው ማለት በረኛው ክሬዲት ማግኘት አለበት ማን ቮሲኒያ ብቻ ራሱ በጣም የሳተ በረኛ አተ ምን አይነት ጨዋታ ነው ያሳዩን ያሉት የአፍሪካ ቲሞች በጣም አፕሪሺየት መደረግ አለባቸው ግብጾች ኦፍ ኮርስ አግብቶ ተሽሮባቸዋል ማለት ነው እሱ ኳስ ያከራክራል ግን ኦፍ ኮርስ ፋውል ነበር ማለት ነው ረጅም ርቀት ቢሄድም ኳሱ ፋውል ነበር ማለት ነው ምን አይነት ጨዋታ ነው ግን እያየን ያለ ነው ማን አርጀንቲናዎች በጣም እንዲ ተንጠልጥለው ነው እያለፉ ያሉት ማለት ነው ገብታችኋል ትልልቅ ቲም የሚያገኛቸው ከሆነ መውደቃቸው አይቀርም አሁን ባለው አጨዋወት ምክንያቱም ዲፌንሲቭሊ ኦርጋናይዝድ አይደሉም ከነጭራሹ ሜሲ የሚያምር ጎል ነው ያገባው ማለት ነው አርጀንቲናዎች ተንጠላጥለው ቢሆን አልፈዋል ማለት ነው ዋናው ማለፍ ነው ገብቷል አጥሎ ማለፍ ነው ይሄ ነጥብ ጌም አይደለም ማለፍ ነው ዋናው የሚፈልገው ኢጂፕቶች ግን ክሬዲት መውሰድ አለባቸው በጣም የሚያምር ጨዋታ ሳላ የመጨረሻ ዓለም ዋንጫው በዚህ መልኩ ተጠናቋል ማለት ነው ፕራውድ መሆን አለብህ ገብቷላ ምገርም ግብጻዊ ናንተ በጣም ኢጂፕሽያን ኪንግ ነው የሁል ጊዜው ማለት ለምን ነው የሚያጓጓኝ እሺ እምባ ይሁንወቴ ሁሉ እምባ ያመት 2018 ማለት አይደለም ያንን የሐዘን እንባ እንዳላለቀሰ ዛሬ ሊዮ በደስታ ያለቅሳል በደስታ በየጨዋታው ያለቅሳል ያንን ሐዘን እንዳላየን ይሄንን ሹመት የሰጠው ፈጣሪ ነው ምንም አልጋጥለውም ፓፓ ተሹሟል ተቀብቷል በኳስ የእግር ኳስ ፍጹም እግዚአብሔር ሆይ አመሰግናለሁ ሊዮን ስለሰጠኝ እግዚአብሔር ሆይ አመሰግናለሁ እኔ ምንም ቃል የለኝም ምንም አይነት ቃል የለኝም እማዝነው አንተ ሊዮን ምጠላ 47 ቴክስት ገና 2-0 ሲመሩ ምን አይነት ጥላቻ እንዳለባችሁ ጨፍን ያልክ ሊዮኔል ሜሲ እግር ኳስ ፍጹም ገና ዘላለምን የእግር እሳት ይሆንብሃል ዘላለምን ይሄ ስም ይረግጣል ገባ ከላይ ነው የተሾመው ሊዮኔል ሜሲ ዘጎት ገባ ለምቀኛ ለሸረኛ ለቡዳ ለጠንቋይ ለቋጣሪ ለወረኛ የማይመች ቲምና ሰው ፔናልቲ ስቶ አርጀንቲና ተባረረች ለማለት ባኮበኮበበት ሰዓት በ10 ምናምን ደቂቃ 3 ጎል ሰጠትና ማሸነፉ አይደለም ደስ ያለኝ የዳኝነት ጥያቄ የሚነሳበት ጨዋታ በመሆኑ ብዙ አልቃሻ መጥቶ
ፊፋ አግዞት ነው ፊፋ ያግዘዋል ፊፋ ብሎ ሲያለቅስ ደስ ይለኛል። ይሄ ነው አርጀንቲና እናት የወለደችው ክለብ። እንዴት አባቱን ያኮራችሁኝ! ለምድረ ቋጣሪ ለየንማ። አሁን እኮ ማን እንደሚቋጥር ማን በደንብ ጠላታችን እንደሆነ ለየንበት። ትችላላችሁ እኮ ማድረግ። ኤክስትራ ጠብቃችሁ ነበር አይደል? ኤክስትራ ሚኒ ጠብቃችሁ ነበር አይደል? ይሄው ጌሙ አለቀ። ጌም ኦቨር ብለሽ 2-2 ሲሆን ነግራችሁ ነበር። ሜሲን ለመናገር 90 ደቂቃ ያስፈልጋል፣ ከዛ በኋላ ትተቸዋለህ ብዬ ነበር። ይሄን ንጉስ ተጫዋች 90 ደቂቃ ያስፈልጋል ብዬ ነበር። እንኳን ደስ አላችሁ የአርጀንቲና ደጋፊዎች። ሲጀመር የአፍሪካ ክለብ ማለት ነው። ከምሬን ነው የምላችሁ። በቃ የአፍሪካ ክለብ እስከፈለገው ፊሽካ እስኪነፋ ድረስ የአፍሪካን ክለብ ማመን የለብም። ለማንኛውም ግን ቲሙ ይሄ ስለሆነ ነው። ማን አርጀንቲና። ቃላት የለኝም። በትላንትናው ቁስላችሁ ላይ አንዳንዶቻችሁ ላይ እንዲህ ስቀነዝሩ የነበራችሁ የጨመርነው አሲድ ነው። አሲድ ይባስ ማለት ነው፣ የሚያቃጥል አሲድ። ለማንኛውም እንኳን ደስ አላችሁ፣ ትለያላችሁ እናንተ። ቢስሚላ ምን አይነት ጨዋታ ነው ያየ ነው። የሜሲ ሀገር አርጀንቲና 2-0 የተመራች ካምባክ አርጋ 3-2 አሸነፈ ማለፍ ችላለች። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ ቅድም ረፍት ላይ የሰራሁትን ቪዲዮ ሰምታችሁታል። ሜሲን የያዘች ሀገር ምን እንደምትሰራ አይታወቅም። ይቀጣችኋል አጋጣሚውን ካልተጠቀማችሁ። 2-0 3-0 ብትመራ ሜሲ በህይወት እያለ ሜዳ ላይ እዛ እያለ ምን እንደሚያደርግ አታውቁት። ምክንያቱም ምታተኛ ነው። ለቡድን አጓሮቹ ከረፍት እስከ 79ኛው ደቂቃ እኮ ነው ጎል የተመሩ የነበሩት። ከዛ በኋላ ምን እንደሰሩ አይታችኋል። ልጆቹም ከዛ በኋላ ሞራላቸው መጣ። በርግጥ ግን አብሯቸው ያለው ሜሲ ነው። እንዴት እሳት አይሆኑ? ምን ማድረግ እንደሚችል ታውቃላችሁ። መቼም ያው እድሜ ቢሄድም ላይሮራት ምናምን እየሄደ ከዛ ምናምን ከሙሉ ድሪቡል 11ዱን ላያደርግ ይችላል እንደ በፊቱ። ግን እግሩ ኳሷ ስትገባ ምን ማድረግ እንደሚችል ማፍጠኛ ለቆ ይገልሃል። ድሽቃ በሉት እኮ ይሄ ነው በቃ። እኔ አውቀው ነበር ምክንያቱም ከዚህ በፊት አውቀዋለሁኛ። ሜሲ ብዙ ቀን አስቀይሞኛል። እንደምታውቁት ስንት ሻምፒዮንስ ሊግ ሊኖር ነበር እዛ ስፔኑ ክለብ ላይ ያለ። ፊሽካ እስካልተነፋ ድረስ ማመን አይቻልም። ይሄ እንደዚህ አይነት ተጫዋች ስትይዝ ይሄ ነው በቃ። ግብጽ ስለሆነች አይደለም ማንም ቢሆን ነው እኮ የምላችሁ። እና ተጋድሎም ደስ ይላል። የሜሲ ወዳጆች ካላችሁ እንኳን ደስ ያላችሁ ማለት ያስፈልጋል። ግን እስከ 79ኛው ደቂቃ ድረስ የነበረው የፐርፎርማንስ አጥጋቢ ያልነበረው። ሜሲ በፈለገ ሰዓት ይሰጣል፣ ይነሳል። ምንም ማድረግ አይቻልም። ይሄ ነው የሆነው እንግዲህ። ለማንኛውም እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ